እስልምና ለነፍስ ጥያቄ መልስ የለውም። ወቲኒ ወዘይቱን ወጡር ሲኒን 46ኛው ሱራ ቁጥር 9 ላይ ነው መሰለኝ ያለው። ነብዩ ራሱ በእኔም ላይ በእናንተም ላይ የምፈረደው አላቅም ብሏል። ከዛ ሌላኛውን ሼክ ደግሞ እንጠይቃለን። አላሁ አለም፣ አላህ ነው የሚያውቀው፣ ምን የምናውቀው ነገር የለም። አሰላሙ አለይኩም። የሰላም አለቃ የሆነ የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እስልምና የለቀቁበት ነገር ልንገራችሁ። አንደኛ ላይ ሱራ መይረም 19 ቁጥር 71 ላይ ከናንተ ወራጅ እንጂ አንዳች አይቀርም ይላል። ወራጅ ወደ ገሃነም ነው የሚወርዱት። ሱዱዳቸው እቺ ነገር እስከምትቀር ድረስ ገሃነም ውስጥ ገብቶ አንድ ሙስሊም ተቃጥሎ ጀነት ገባለሁ ብሎ ተስፋን ይዞ ነው የሚሄደውና ሁለተኛ ደግሞ ሱራ 779 ላይ ወለቀዘርና ለጀሃነመን ከቲረ ሚነል ጂን ወልኢንስ ይላል። ከሰዎችም ከጋይኖችም በእርግጥ ለጀሃነም ፈጠረን ይላል። ብዙዎቹም ከአላህ ለምን የፈጠረው ለጀሃነም እንዲገቡ ነው። መጽሐፍ ቅዱስ ሲናገር ግን አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እናንተ በእግዚአብሔር ልጅ የምታምኑት የዘላለም ሕይወት እንዳላችሁ እንድታውቁ እነን ጽፍላችኋለሁ ይላል። እና የዘላለም ሕይወት የሚገኝበት በእስልምና አንድ ሰው ተስፋ የለውም። የዘላለም ሕይወት መኖሩን ብትነግረው አንድ ሙስሊምን የት ነው የምገባ ብለው ብትጠይቀው አላህ ያውቃል ይላል። ከዛ ወደ ዘላለም ሕይወት አንተን የወደደ ወደ ክርስቶስ ነው። ኢየሱስ ይወዳችኋል።